ሰላም እንዴት ናችሁ? ዛሬ እንግዲህ ጋባዥ አግኝተናል። ከግዢም ወጥተናል፣ ከመስራትም ተገላግለናል። ወጥተን እስኪ ምን እንደምጋበዝ አብረን እናያለን። አብራችሁን ቆዩ። እንግዲህ ከቤት የማይርቅ ቦታ መርጠን ብስራተ ገብርኤል ሄደናል። ብዙም ርቀት የለውም። እንደምታዩት ምሽት ስለሆነ በጣም ነው የሚያምረው። ያው አዶት ደርሰናል። መገመት ትችላላችሁ። ያው አብዛኞቻችሁ ስለምታውቁት አካባቢውን ጥሩ እራት ተበላለ ተብዬ ነው የመጣሁት። ከዚሁ እያመሰገንኩ ነው የገባሁት የነበረው። ምንም ብታበሉኝ ደስተኛ ነኝ እያልኩ በዚህ አጋጣሚ ፒያሳ ላይ እንዲሁም አያት ላይ አጋጣሚ ደግሞ ጋርመንትም ከተመቻችሁ አፓርትመንቶችን በጣም በቅናሽ እየሸጥ እንገኛለን እና ምግባችን መጣ። በጣም ደስ የሚል እራት ነበረ። ያው እንደምትገምቱት ዩቲዩቤን በዚሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር ብታደርጉ ደስ ይለኛል። የፈጠረን የጨረስኩት እያመሰገንኩ እየጎረስኩ ማለት ነው እና በቃ መሸት እስኪል ድረስ ጠበቀን። እቺን ቪው አግኝተናታል። በጣም ነው ደስ የሚለኛው መብራት ምናምን። የመቻችሁ ቆንጆ እራት ነበረ። በቀጣይ እስከምንገናኝ አመሰግናለሁ። እዚህ ጋር ጋባዥ አበባ ካልተገዛ በሚል ክርክር ገጥመው በስንት ችግር ነው የተረፍኩትኝ አበባ ሳልገዛ። ግን ወክ አድርገን ቀስ ብለን ተመለሰ። ቀጣይ እንዲሰራላችሁ የምትፈልጉት ማንኛውም ምግብ ቤት ካለ ኮመንት ላይ ጻፉልኝ። በዛው ደግሞ ሼር እና ላይክ ማድረጉ እንዳይረሳ። ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ። ቻው ቻው።